ይህ ጀርባውን ለቴብል ማውንቴን ሰጥቶ የምታዩት ኬፕ ታውን ሲቲ ሆል አሁን በሚታየው ውበትና የቦታ ነፃነት አልነበር የሚታወቀው። ይህ አደባባይ ለባሪያ ንግድ ይውል ነበር። በተለይ ደግሞ በቅኝ ግዛት ዘመን ኮሎኒያል ኤራ ጊዜ ይህ ቦታ የባሪያ ንግድ መገበያያ ነበረ። ታሪኩ እንደዚህ ነው። ከ1650ዎቹ እስከ 1834 ማዘጋጃ ቤቱ ሲቲ ሆል አሁን የቆምኩበት ከመገንባቱ ፊት ለፊት ያለው ግራንድ ፕሬድ ቆሜ የምቀርጽበት ቦታ አደባባዩ ለባሪያ ንግድ ይውል ነበረ። በ17ኛውና በ18ኛው ክፍለ ዘመን ከማዳጋስካር፣ ከህንድ፣ ከኢንዶኔዥያ እና ከሌሎች አፍሪካ ክፍሎች የተወሰዱ ባሮች በዚህ አደባባይ ላይ ለሽያጭ ይበቁ ነበር። የባሪያው ዛፍ ወይም ደ ስሌቭ ትሪ ከአደባባዩ ጥቂት ሜትሮች ራቅ ብሎ የሚባል ቦታ ነበረ። ባሮች ከመርከብ ወርደው በዛፉ ስር ይቆሙና እንደ ዕቃ ይሸጡ ነበረ። ይህም ባርነት ያበቃው ደቡብ አፍሪካ ባርነት በይፋ ያበቃው በ1834 ነበረ። በአሁኑ ጊዜ ዛሬ ይህ ቦታ የኔልሰን ማንዴላን ታሪክ የሚያስታውስ ትልቅ የነሐስ ሐውልት በሰገነቱ ላይ ይዟል። ቱሪስቶችና የሀገሪቱ ዜጎች ማንዴላ የቆሙበትን ስሜት ለማስታወስ በዚህ ቦታ ይታደማሉ፣ ይመጣሉ። እኔም አንደኛው ነበር። በኬፕ ታውን የሚገኘው የማዘጋጃ ቤት ሲቲ ሆል በደቡብ አፍሪካ ታሪክ ትልቅ ስፍራ ካላቸው ቅርሶች አንዱ ነው። ይህም ህንፃ የተገነባው በ1905 እንደ አውሮፓውያን አቆጣጠር ሲሆን በጣሊያን የህንፃ ጥበብ ዘይቤ የታነጸ ነው። ማዘጋጃ ቤቱ የተገነባው ከግማሽ ሚሊዮን በላይ ከሆኑ የኖራ ድንጋዮች ነው። በህንፃው ላይ የሚገኘው ትልቁ ሰዓት ለንደን ከሚገኘው ቢግ ቤን ጋር ተመሳሳይ እንዲኖረው ተደርጎ የተሰራ ነው። ይህ ህንፃ በዓለም አቀፍ ደረጃ የታወቀበት ዋናው ምክንያት የካቲት 11 1990 የኔልሰን ማንዴላ ከ27 ዓመት እስር መፈታት በኋላ ስለታወጀበትና ስለተስተናገደበት ነው። ታሪካዊ ሰገነቱ ባልከኒ ማንዴላ ከእስር እንደወጡ በቀጥታ ወደ ማዘጋጃ ቤት በማምራት በህንፃው ሰገነት ላይ ለቆሙ በሺዎች ለሚቆጠሩ ሰዎች የመጀመሪያ የነፃነት ንግግር አደረጉ። በዚህም ንግግራቸው ማንዴላ የጥቁርና የነጭ ህዝቦች እርቅ እንዲወስድና አፓርታይድ ስርዓት እንዲያበቃ ጥሪ አቅርበዋል። ዛሬ ማንዴላ በዚህ ታሪካዊ ቀን ቆመው ንግግር ባደረጉበት በዚሁ የከተማ ማዘጋጃ ቤት ሰገነት ላይ የእሳቸው ሙሉ የነሐስ ሐውልት ተተክሎ ይገኛል። ይህም ሐውልት በ2018 እንደ አውሮፓውያን አቆጣጠር የማንዴላን 100ኛ የልደት በዓል ለማክበር ቆሟል። ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር የካቲት 11 ቀን 1990 ከእስር ተፈተው በኬፕ ታውን ማዘጋጃ ቤት ኬፕ ታውን ሲቲ ሆል ያደረጉት ንግግር በደቡብ አፍሪካውያን ታሪክ ውስጥ ትልቅ ቦታ አለው። የንግግሩ ዋና ዋና መልእክቶች የሚከተሉት ነው። ትህትናና ምስጋና፣ የአፓርታይድ ማብቂያ ጥሪ፣ የእርቅና የአንድነት መልእክት፣ ትግሉ እንዲቀጥል ማሳሰቢያ፣ ለዓለም አቀፍ ጥሪዎች የቀረበ ማሳሰቢያ። ይህም በደቡብ አፍሪካ ላይ የጣለውን ማዕቀብ እንዲያነሳ ጠይቀዋል። ይህም የሆነው የዘረኛው መንግስት ሙሉ በሙሉ ለውጥ እንዲያመጣ ግፊት ለማድረግ ነበር። ይህ ነው ታሪካዊ ቦታው። ይህ ነው የማንዴላው ቦታው። በዚሁ ጨምሬ አንድ ታሪክ ልንገራችሁ። ዘ ቦሮውድ ግላስ። ይህ በጣም የታወቀው አስገራሚ ክስተት ማንዴላ ከእስር ቤት ሲወጡ በነበረው መጣደፍና ግርግር የተነሳ ንግግራቸውን የሚያነቡበት የንባብ መነጽር ረስተው ነበረ። ችግሩ ወደ ማዘጋጃ ቤቱ ሰገነት ሲወጡ ንግግሩን ለማንበብ ቢሞክሩም አይናቸው አላነባላቸው። ለዚህ በወቅቱ አጠገባቸው የነበሩት ባለቤታቸውን ዊኒ ማንዴላ የራሷን መነጽር አውልቃ ሰጠቻቸው።